ሰላም ውድ የዩቲዩብ ተከታታዮቻችን እንደምን ቆያችሁ? ዛሬ በሌላ ታሪክ መተናል። ዩቲዩብ ቻናላችንን ሰብስክራይብ በማለት ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ከወዲሁ እጋብዛለሁ። ወደ ዛሬው ታሪካችን እንገባለን። ታሪኩ የኢንጆንግ የተባለን በደቡብ ኮሪያ ሱንያንግ በተባለ ኮርፖሬሽን ውስጥ የሚሰራን የአንድ ወጣት በማስተዋወቅ ይጀምራል። ሂጆንግ በዚህ ካምፓኒ ውስጥ ብዙ ኃላፊነቶችን የሚወጣ ጠንካራ ሰራተኛ ቢሆንም በቤተሰቦቹ መካከል ግን በጣም የተናቀና እንደ አንድ ተቀጣሪ ሰራተኛ ሳይሆን እንደ ባሪያ ስለሚመለከቱት የቤተሰቦቹን መጸዳጃ ቤት እንኳን እንዲያጸዳ ይደረግ ነበር። ሂጆንግ የሚሰራበት ሱንያንግ ካምፓኒ የተመሰረተው ያንግ ቾል በተባለ ግለሰብ ቢሆንም አሁን ላይ የሚተዳደረው ግን በልጆቹ በሚስቶቻቸው እና በልጅ ልጆቻቸው ሲሆን ሁሉም የቤተሰብ አባል የራሱ ስራ ኃላፊነት አላቸው። ካምፓኒውን በዋናነት የሚያንቀሳቀሱት ጂዩንግ፣ ሶን፣ ጁን፣ ጂን፣ ዶንኪ እና ጂዋንግ ናቸው። የካምፓኒው መስራች ያንግ ቾል አራት ልጆች ያሉት ሲሆን አንደኛው ልጁ ጂያንግ ግን የቤተሰብ ቢዝነስ ሳይቀላቀል ከካምፓኒው ውጪ የራሱን ዝቅተኛ የሆነ ስራ ይሰራ ነበር። በአንድ ወቅት ላይ ይሄው ካምፓኒ ታክስ አልከፈለም በሚል በፖሊስ ተጠርጥሮ አንዲት የህግ ባለሙያ ጉዳዩ እንድታጣራ ወደ ድርጅቱ ስትመጣ ይሄ ጀግና በፍጥነት ቀደም ብሎ የታክስ የሂሳብ ፋይሎችን መረጃ አጥፍቶ ድርጅቱን ከተጠያቂነት ያተርፈዋል። በዚህም ከካምፓኒው ምስጋና አገኛለሁ ብሎ አስቦ ነበር። ቢሆንም አልሆነም። እንዲያውም የስራ ጫና ያበዙበት፣ ዋጋ ያስከፍሉትና ይባስ ያገሉት ነበር። ሁልጊዜም ግን ጂዮንግ ብቻ ለሚሰራው ስራ ያበረታታው ነበር። አንድ ቀን የሂጆንግ የስራ ባልደረባ ድርጅቱ ታክስ አለመክፈሉን የሚያሳይ ፋይል አግኝቶ ለሂጆንግ ሰጠው። ሂጆንግም በፍጥነት ፋይሉን በመቀበል ለፋይናንስ ኃላፊዎች አውጥቶ ሰጠ። ሂጆንግም በፍጥነት ፋይሉን በመቀበል ለፋይናንስ ኃላፊው ሰጠው። እሱ ግን ፋይሉን ከተቀበለ በኋላ ሂጆንግን ከእንዲህ አይነት የቤተሰብ ጉዳይ ሊርቅ አስጠንቅቆት እርምጃ በመውሰድ ፋንታ ፋይሉን አጠፋው። በዚህ ጊዜ ሂጆንግ ይህን ያህል ከቤተሰቡ በመገለሉና በጉዳዩ በጣም ከባድ ስሜት ይሰማዋል። ስለዚህም በራሱ የሆነ እርምጃ በመውሰድ እንዳለበት ከወሰነ በኋላ ይህንን መረጃ ሁልጊዜ አበረታታው ለነበረው ለካምፓኒው ሲኦ ጂዮንኪ ያሳየዋል። ጂዮንኪም በጣም ይደነግጣል። በዚህም ምክንያት የፋይናንስ ኃላፊውን ከስራ ማባረር በቦታው ሂጆንግን ይሾመዋል። እሱም በትጋት መስራቱን የቀጠለ ሲሆን መረጃዎችን ሲያጣራ በቱርክ ባንክ ላይ ተደብቆ የተቀመጠ ገንዘብ በመገኘቱ ይህንን ለማጣራትና ገንዘቡን እንደገና ወደ ካምፓኒው ካዝና የመመለስ ስራውን ለመስራት ወደ ቱርክ ይጓዛል። ሆኖም ግን በዚህ የገጠመው ነገር ግን ከባድ ነበር። ሁሉም ነገር እንዳሰበው አልሆነለት። ከባድ በሆኑ በተደራጀ አጥቂዎች ተይዞ ከፍ ወዳለ ባህር ጫፍ ተይዞ ሄደ። እዛ እንደደረሱ ጭንቅላቱ ላይ የሸፈኑትን ጥንብል ሲያወልቁት ሂጆንግ ይህን ነገር ሊያደርግ ይችላል ብሎ ያልጠረጠራቸው በድርጅቱ ውስጥ ለመጀመሪያ ጊዜ ታክስ ያለመክፈሉ ፋይል የሰጡትን የድርጅቱ የስራ ባልደረቦች ነበሩ። ሂጆንግም ከዚህ በኋላ የእሱ ታሪክ እንዳበቃ ሲያስብ ታለ ድንገት ራሱን በሌላ ማንነት ውስጥ ያገኘዋል። ቢመልሰውም ነገር ግን በታሪክ ወደ ኋላ ተጉዞ ነበር። በአዲሱ ማንነቱ ውስጥ በልጅነቱ ሁሉ ጊዜ የሚያበረታታው የጂዮንግ ልጅ ሆኖ ነበር። ስሙ ደግሞ ዶን ጅን ነበር። ዶን ጅን የሆነው ይህ ጆንግ ከአባቱ ጋር መኪና ውስጥ አብረው ሲሄዱ ራሱን ያገኘዋል። ከዚያም የድርጅቱን ባለቤት የሆነውን ያንግ ቾልን ፊት ለፊት ያየዋል። እሱን ሲያየው የወደፊት ገዳዩ ማን ሊሆን እንደሚችል በጥርጣሬ ሁሉንም ይመለከት ነበር። ሂጆንግ በዚህ በአዲስ ዓለም በአዲስ ማንነቱ ውስጥ ወደፊት ያሉ ነገሮችን ለማወቅ የሚችል ልጅ ሆኖ ነበር። ስለዚህም ያንግ ቾል አስጠርቶ ስለተለያዩ ነገሮች የወደፊት ሁኔታ ይጠይቀው ነበር። በጊዜው በነበረው ምርጫ ማን ሊያሸንፍ እንደሚችል አስቀድሞ ተናግሮ ነበር። በሰዓቱ ማንም ባይቀበለውም የምርጫው ውጤቱ ሲረጋገጥ ግን ሁሉም በጣም ተገርመው ነበር። በተመሳሳይ ያንግ ቾል የቢዝነስ ስምምነት ለማድረግ ወደ ዱባይ ሊጓዙ ሲል ሂጆንግ በእለቱ አይሮፕላን ሊከሰከስ እንደሚችል ተናግሮ ነበር። እንዳለውም በእለቱ አይሮፕላን ተከሰከሰ። በዚህም ሁሉ የቤተሰብ አባላት ያንግ ቾል ሞቷል ብለው ተረባብሸው ነበር። ሆኖም ግን በዚህ ሁኔታ ላይ ሳሉ ድንገት ያንግ ቾል ወደ ቤት ይገባል። ሁሉም ይደነግጣል። እንዴት ሊተርፍ እንደቻለ ቢጠይቁትም ሚስጥር አድርጎ ይዘዋል። ኋላ ላይ ግን በሂጆንግ ምክር ምክንያት
ከስምምነቱ በፊት በድርጅቱ ውስጥ መጨረስ ያለበት ነገር ስላለ በጠዋት ወደ ደቡብ ኮሪያ እንደተመለሰ እና በዚህ ከአደጋው በማምለጥ እንደቻለ ነገራቸው። ያንግ ቾል ለሂጆንግ ምን ሊያደርግለት እንደሚችል በልቡ አንድ ነገር በማሰብ ራሱን ጠርቶ ሲጠይቀው እሱ ግን ከገንዘብ በላይ ከቤተሰብ አንድም ሰው ትልቅ ዩኒቨርሲቲ ሄዶ የተማረ ስለሌለና እሱ ግን በጣም ታዋቂ ዩኒቨርሲቲ ሄዶ መማር እንደሚፈልግ ነገረው። ያንግ ቾልም ብዙ ካሰበ በኋላ ደስተኛ ሆኖ ፈቀደለት። በዚህ ነገር መላ ቤተሰቡ ስለቀናበት በጣም ይናደዳሉ። ከዓመታት በኋላ ያንግ ቾል በገባለት ቃል መሰረት ሂጆንግን ታዋቂ ዩኒቨርሲቲ ያስገባው። ሂጆንግን በጣም ውጤታማ ስለነበረ ዝነኛ ሆነ። ገና በወጣትነቱ እጅግ ባለጠጋ መሆን ቻለ። በዚህም ያንግ ቾል ቤተሰቦቹን ቀጣይ ካምፓኒውን የሚረከበው እሱ ሊሆን ይችላል በሚል ስጋት ይጨነቃል። እሱ ግን የቤተሰብ ካምፓኒ ውስጥ የመቀላቀል ፍላጎት አልነበረው። በአንድ ፊልም ፌስቲቫል ላይ መንገድ አንድ ታዋቂ ሚስተር ኦ የተባለ የፊልም ባለሙያ ተዋወቀ። ቲዮን ከእርሱ ጋር ፊልሞችን ለመስራት ጥረት ቢያደርግም በጣም አድካሚ ይሆንበታል። ከዚህም እርሱ በተማረው መሰረት ኮምፒውተር ላይ በጣም ጎበዝ ስለሆነና ንግድ ማንቀሳቀስ እንደሚችል እንዲሁም ሱንያንግ የተባለ ድርጅት የአያቱ እንደሆነና እዚያም ከአያቱ ጋር አብሮ ይሰራ እንደነበር አሳውቆት አብሮ ለመስራት ይነጋገራሉ። ከዚያ በኋላ የሱንያንግ ድርጅት በተደጋጋሚ ተቀናቃኝ ድርጅቶች እየተነሱበት ህልውናው አደጋ ላይ የወደቀ መሆኑን ያሳውቃል። ድርጅቱ ከባድ ቀውስ ውስጥ ይገባል። በዚህ ጊዜ ያንግ ቾል ታላቅ ልጅ ሳንጃን ለትምህርት ከሄደበት ወደ ደቡብ ኮሪያ አያቱ ወዳለበት መጣ። አያቱን በደስታ ተቀብለው፣ ምክንያቱም በዚህ ከባድ ጊዜ ድርጅቱን የሚመራ ጠንካራ ሰው እየፈለገ ያለበት ወቅት ነበር። ይህን ኃላፊነት ወስዶ እየሰራ ባለበት ወቅት የድርጅቱን ስራ የሚቀናቀን አንድ ሚራክል ሞተርስ የተባለ ድርጅት መምጣቱን ሳንጃን ለአያቱ ለያንግ ቾል ያሳውቀዋል። ይህም ድርጅት የሚመራው ከዚህ ቀደም በተደጋጋሚ በተለያየ ስም መጀመር ቀናቀን ድርጅቱን ችግር ውስጥ ይከት በነበረው ሚስተር ኦ በተባለ ሰው እንደሆነ ገለጸለት። አንድ ቀን ሂንጆንግ ራሱ በዚህ ድርጅት ውስጥ ሂንጆንግን ከጀርባው እንዳለበት ጉዳዩን ለአያቱ ያንግ ቾል በግልጽ ነገረው። በዚህም አያቱ ያንግ ቾል ይናደድበታል። የራሱ የልጅ ልጅ የሱያን ኮርፖሬሽን እቅዶች ገደል ለመክተት ቆርጦ መነሳቱን ያበሳጨዋል። እንደ ተካደ የተሰማው ያንግ ቾል የልጅ ልጁ ሂንጆንግ ድርጅቱን ሊወስድበት እየሞከረ እንደፈለገ በመግለጽ ይጮውበታል። ስለዚህም ያንግ ቾል በሂንጆንግ እጅ የነበሩትን የሲኦል ከተማን ዋና ፕሮጀክቶችን ለሳንጃን ይሰጠዋል። የሱያን ኮርፖሬሽን ኃላፊ ሳንጃን እና በሂንጆንግ መሃል ውድድር እንደሚኖር ይነግረዋል። ሳንጃን የአያቱን ምክር በመስማት ሚራክል ሞተርስን ከገበያ የሚያወጡ ሲስተሞችን ይዘረጋል። ይህ ነገሮች ለሂንጆንግ ለሚስተር ኦ ከባድ ያደርገዋል። ሆኖም ግን ሂንጆንግ በአዲስ ድንቅ ሀሳብ ይመጣል። ምርቶቻቸውን በኦንላይን ጌሞችና በዌብሳይቶች ላይ ለማስተዋወቅ ይናገራሉ። ይሄ አይነት ማስታወቂያ በጊዜው ያልተለመደ ቢሆንም ከዛን ጊዜ ወዲህ ግን የተለመደ የማስታወቂያ ሲስተም ይሆናል። ሁሉም የዌብሳይት ጌሞች ከሚራክል ሞተርስ ጋር አብሮ ለመስራት ፈቃደኛ ቢሆኑም ሂንጆን የድርጅቱን ባለቤት ሂማንን ማግኘት ነበረበት። ሂመን በዶጁን ጉብዝናና ሀሳብ የተገረመችው ሲሆን ፍቅርም ለመጀመር ሙከራ ታደርጋለች። ሆኖም ግን ዶጁን ሚኒያን ግን ረዳት ስለነበረ የሂመን ፍቅር ጥያቄ ውድቅ ያደርግባታል። የፍቅር ጥያቄውን ውድቅ ማድረጉ መልሶ እንቅፋት ይሆንባታል። በኢንተርኔት የመስራት እቅዱ ሜዳ ላይ ይወድቅበታል። ሂመን ሌላኛውን ያንግ ቾል የልጅ ልጅና የድርጅቱን ኃላፊ ሰንጃንን ታገባለች። ምክንያቱም ሰንጃን አንድ ቀን የሱያን ኮርፖሬሽን ባለቤት እንደሚሆን አምና ነበረ። ሆኖም ዶጁን በደቡብ ኮሪያ ትልቅ ድርጅት የሚያደርገው ሜጋ እቅዶችን በማቀድ ከሚስተር ኦ ጋር ለስራ ይነሳሉ። በዚህ ጊዜ ያንግ ቾል ከፍተኛ ህመም ውስጥ እንደሆነ ይነግረዋል። ያ ብቻ ሳይሆን የዱጆንግ ከተማ አቀፍ እቅድ ይሰማል። ዱጆንግ ወጣቱን ያንግ ቾልን እንደሚያስታውሰው የያንግ ቾል ጓደኛ ይነግረዋል። ከዚህ በኋላ በአዲስ ከትምህርት በተመለሰ የሱንያንግ ኃላፊ በሳንጃን ሰርግ ቀን አባቱ ያንግ ቾል ድንገት ንግግር ለማድረግ ተነስቶ ሳንጃን ኃላፊነቱን በአግባቡ እየተወጣ እንዳልሆነ እና እሱን ወደ ሌላ ሀገር ወዳለ የስራ ቦታ እንደሚላክና በምትኩ ሌላ ሰራተኛ እንደሚተካ አስደንጋጭ ንግግር ያደርጋል። በዚህም ሁሉም ይደነግጣሉ። ሳንጃንም በአያቱ ያንግ ቾል ንግግር በጣም የተረበሸና የደነገጠ ሲሆን ገለልተኝነት ይሰማዋል። ለአያቱ ውሳኔም ዶጁንን ተጠያቂ ያደርገዋል። ያንግ ቾል
ሚስትም ውሳኔው የመጣው ከዶጁን የተነሳ ከሆነ ትጠይቀዋለች። በዚህ መሃል አንድ ቀን ትልቅ ሚስጥር ይጋለጣል። የዶጁን አባት በቀጥታ የያንግቾል ልጅ አለመሆኑ ይታወቃል። ይህ ነገሮች ይበልጥ ውስብስብ ያደርገዋል። ሁሉም የያንግቾል ልጆች በሱያንግ ኮርፖሬሽን ውስጥ ስለሚኖራቸው ቦታ እየተወዳደሩ ናቸው። ስለዚህ ድርጅቱን ለ3 ሊካፈል ይወሰናል። ሁሉም የራሳቸውን ድርሻ ከወሰዱ በኋላ ከአራቱ ልጆች አንዷ የሆነችው የኪጆንግ ድርጅት ሚራክል ገንዘብ ተበድራ ባለመመለሷ ወለዱ በጣም የጨመረ በመሆኑ ሂምጆንግ ገንዘብ በማጭበርበር ወንጀል ይከሰሳል። እሷም የሐሰት መረጃ ምስክሮች ለማቅረብ ብትሞክርም አልተሳካላትም። በዚህም ጥቂት ጊዜ ገደብ ተሰጥቶት ሳለ ባሏን ስትጠይቀው በቁጣ የአባቷን ጆንግ እንድትጠይቀው ይነግራታል። አባቷ ያንግቾል ጋር ሄዳም እግሩ ላይ ወድቃ ስትጠይቀው እርሱም ያለው ድርጅቱን ድርሻቸውን እንዳልካፈላቸውና ምንም ሊረዳት እንደማይችል ነገራት። ምንም ሳይሰጣት ይቀራል። በዚህ መሃል ኢምጆንግ ወደ ቢሮ እርቷት ያላት አማራጭ ይሄ ብቻ በመሆኑ የድርጅቱን ድርሻ 30% እንድትሰጠው ጠየቃት። እሷም ያላት አማራጭ ይሄ ብቻ በመሆኑ በብዙ ብስጭት ፈርማ ሰጠችው። በዚህ መሃል ያንግቾል ሁለተኛ ልጅ ዶንግ ኪ የሚራክል ኢንቨስትመንት የራሱን ለማድረግ ተነስቶ ነበር። በዚህ መንገድ በሱያንግ ኮርፖሬሽን ውስጥ ያለውን የዶንግ ጁንን ድርሻ 0 ለማድረግ ሲሆን የሚራክል ኢንቨስትመንት በመክሰስ እንቅስቃሴውን ጀመረ። በዚህ ምክንያት የሚራክል ኢንቨስትመንት ገንዘባቸውን ያስቀመጡ ባለሀብቶች ገንዘባቸውን ያወጡ ሲሆን ይህ ዱጁንና ሚስተር ኦን ችግር ውስጥ አላቸው። ይህን አጋጣሚ ለመጠቀም የቾኮሎ ዶንግ ኪ ከሚራክል ኢንቨስትመንት ጋር የተገናኙ ትላልቅ ኢንቨስትመንቶችን ኢንቨስት ያደርጋል። በዚህ መሃል በአሜሪካ 2 መንታ ህጻናቶች ሲጋዩና የአሜሪካ ገበያ ላይ የሚታይ ለውጥ ሲፈጠር ጉዳቱ በሁሉም ስፍራ ነበር። ከያንግቾል ልጆች ውስጥ ብዙ ኢንቨስት ያደረገ የነበረው ሁለተኛ ልጁ ዶንግ ኪ ዋናው ተጎጂ ነበር። ሚራክል ኢንቨስትመንት ግን ከክስተቱ ቀደም ብሎ ራሱን አግሎ ስለነበረ ያን ያህል ጉዳት አልነበረው። ገበያው ድጋሚ ሲያገግም ዶጁንግ ከፍተኛ የሆነ ገቢ ያገኘ ሲሆን ዶንግ ኪ ግን እጁ አሽቆልቁሎ ነበር። በመሆኑም ዶንግ ጁን ወደ ዶንግ ኪ በመሄድ የሱያንግ ኮርፖሬሽን ያለውን አብዛኛውን ድርሻ ሊገዛ ይጠይቀዋል። ዶንግ ኪ ግን በሐሳቡ ሳይስማማ በንዴት ያባረዋል። ሆኖም ግን ብዙ ኢንቨስተሮች ከድርጅቱ እየወጡ እንደሆነ ሲረዳ በሱያንግ ኮርፖሬሽን ያለውን ሙሉ ሼር ለዶንግ ጁን መሸጥ ነበረበት። ዶንግ ኪ በብስጭት ወደ አባቱ ያንግቾል በመሄድ በዶንግ ጁን ላይ እርምጃ ባለመውሰዱ ይወቅሰዋል። ከዚህ በኋላ ያንግቾል ከዶንግ ጁን ጋር ይገናኙና አክስቱንና አጎቱን ያደረገው ነገር ትክክል እንዳልሆነ ይነግረዋል። እሱ ግን የአያቱ ያንግቾልን መርህ እንደሚከተል በመግለጽ ማንንም ማመን የለብህም የሚለውን መርህ እየተገበረ እንደሆነ ይጥረዋል። ያንግቾል በዶንግ ጁን ንግግር ስለተነካ የፋይናንሻል ድርጅቱ ፕሬዝዳንት ሊያደርገው ያቅዳል። ይሄ ጁን የሱያንግ ኮርፖሬሽን ዋና ፕሬዝዳንት እንደሆነ በሩን ከፍትለታል። ይህ ከመሆኑ በፊት ግን የመኪና አደጋ ይከሰትና ጆንግ ኮማ ውስጥ ሲገባ ሂምጆንግ ግን ምንም ሳይሆን ይቀራል። ቤተሰቡ ወደ ሕክምና ቦታው መግባት ስላልተፈቀደላቸው ነገሮች ይበልጥ ይወሳሰባሉ። እውነታው ግን ያንግቾል ኮማ ውስጥ አልነበረም። ይልቁንም የዶንግ ጁን የፕሬዝዳንትነት እድል ለመቀማት የሚሞክረው ሰው ለማወቅ ነበር። በጋራ የሆነውን ሲያጣሩ ይህን ያቀናበረው አምኖ ያቀረቡት ሶንጃን ነበር። መከዳቱ ያንግቾልን ልብ ይጎዳል። ከተፈጠረበት የስሜት መደበላለቅ የተነሳ ሴምሻን የተባለ በሽታ ይታመማል። ይህም በሽታ ቤተሰቡ ካወቀ ወሬውን እንደሚወጣና ብዙ ኢንቨስተሮች እጃቸውን ከሱያንግ ኮርፖሬሽን ውስጥ እንደሚያወጡ የተረዳው ጁን ከያንግቾል የግል ዶክተር ጋር በመነጋገር ለአጭር ጊዜ የደሚኔሽን ተጽዕኖ መቀነስ የሚችልበት መድኃኒት ይሰጠዋል። በአንድ ወሳኝ ስብሰባ ላይ ያንግቾል ዶንግ ጁንን የዋናው ተቋም የፋይናንሻል ፕሬዝዳንት ያደርገዋል። ከጤናው ጋር እየታገለ ያለው ያንግቾል የተቋሙን የወደፊት እድል ለመጠበቅ ቆርጦ ተነስቶ ነበር። ከስብሰባው ወጥተው ወደ ሊፍት ውስጥ እንደገቡ ያንግቾል ዲሜንሺያ ተመልሶ ይመጣል። የቀድሞ ነገሩ ተቀይሮ ይነጫነጫል። እንደ ሕፃን አይነት ባህሪ ያሳያል። ሽንቱን መቆጣጠር እስከማይችል ድረስ ይደርሳል። ዶንግ ጁን ግን አያቱን በማጸዳዳት ለአያቱ ግድ እንደሚለው ያሳያል። የዶንግ ጁን ቡድኖች ለአብዛኛው ችግርና ለግድያ ሙከራው ማን ተጠያቂ እንደሆነ የሚያሳይ መረጃ ያገኛል። የችግሮቹ ዋና ተነሳሽ ያንግቾል የገዛ ሚስቱ መሆኗን ሲያውቁ ይደነግጣሉ።
ዶንጁን እንድታወራ ሲያስገድዳት እውነቱን ትናገራለች። ያንንም ያደረገችው የስጋ ልጃቸው ላልሆነው ዶንጁን ቀጣይ ፕሬዝዳንት እንዲሆን ማቀዱን ካወቀች በኋላ በመሆኑ ትነግረዋለች። ያንግ ቾልም በተሻለ ሁኔታ ካልተንከባከበችው እንድትታሰር እንደሚያደርጋት ዶንጁን ነገራት። ሆኖም ያንግ ቾል ዲሜንሺያ መታወቅ ጀመረ። ከዚያም ጋር ተያይዞ የሱኒያን ኮርፖሬሽን መከሰስ ጀመረ። በተለይ ሱያን ሞተር ከፍተኛ ኪሳራ አጋጠመው። የፋይናንሻል ዘርፍ ኃላፊ በመሆኑ ዶንጁን ይህንን ችግር ማስተካከል ነበረበት። መፍትሄ ባያገኝለት ችግር ቢሆንም ያንግ ቾል በዶንጁን ላይ ሙሉ እምነት ነበረው። በደቡብ ኮሪያ የሚደረገው የዓለም ዋንጫ ላይ ለሚሳተፈው የደቡብ ኮሪያ የእግር ኳስ ቡድን ላይ ኢንቨስት የማድረግ ሀሳብ ይዞ ይመጣል። ሀሳቡ ሪስክ ቢሆንም ድርጅቱን ለማሳደግና ያሉበትን የገንዘብ ችግር ለማስተካከል ወሳኝ ምዕራፍ መሆኑ ያሳውቃቸዋል። ሁሉም ሀሳቡ ቢያጠራጥራቸውም ዶንጁን በሀሳቡ እርግጠኛ ስለነበረ እና የደቡብ ኮሪያ እግር ኳስ ቡድን ጠንካራ መሆኑ ስለሚያምኑበት ደግሞም ከዚህ የተሻለ ሀሳብ እንደማይኖር ሲገልጽላቸው ይስማማሉ። እንዳለውም የእግር ኳስ ቡድን እስከ ግማሽ ፍጻሜ ድረስ ዘልቆ የሄደ ሲሆን የሱያን ኮርፖሬሽን እጅግ ከፍተኛ የሆነ ትርፍ ያገኛል። ይህን የደስታ ዜና ለአያቱ ሊናገር ቢቸኩልም ቤት ሲደርስ አያቱ አርፎ ነበር። የአያቱ ኑዛዜ ሲነበብ ከዶንጁን በስተቀር ሁሉም የዶንጁን ልጆች የልጅ ልጆች ንብረቶቹን እና በድርጅቱ ውስጥ ጥሩ የሥራ ድርሻዎችን አግኝተው ነበር። ዶንጁን የሰማውን ማመን አልቻለም ነበር። በመሆኑም የሆነ ሰው ኑዛዜውን ቀይሮ ሊሆን እንደሚችል ይገምታል። ወይ ደግሞ እንደሚባለውም እሱ የሱያን ቤተሰብ ስላልሆነ አያቱ ሊያገለው ፈልጎ እንደሆነም ያስባል። ከያንግ ቾል ሞት በኋላ የሱያን ኮርፖሬሽን ዋና ኃላፊ ማን እንደሚሆን ምርጫ ለማድረግ ከፍተኛ ባለድርሻዎች የተገኙበት ስብሰባ ይደረጋል። ተወዳዳሪዎቹ የያንግ ቾል የቅርብ ረዳቱ የነበረው ሃንግ ጄ እና ዶንጁን ነበሩ። በስብሰባው መሃል ዶንጁን አያቱን ምን ያህል ሲያሰቃየው እንደነበረ የሚገልጽ መልእክት ለሁሉም ተሰብሳቢዎች ይገባላቸዋል። በዶንጁን ትዕዛዝ የጠፋ እንደሆነ የተገለጸ የሲስተም ቪዲዮዎች በሙሉ ይወጣሉ። ሆኖም ግን ሃንግ ጄ እንዳሰበው ቪዲዮዎቹን የዶንጁን ክፋት የሚያሳዩ ሳይሆኑ አያቱ በነበረበት ህመም ምክንያት ስህተቶችን እንዳይሰሩ ለመከላከል ያደረጋቸው ሙከራዎች እንደሆኑ ነበር። ሆኖም ግን ሃንግ ጄ ዋና ኃላፊ ሆኖ ይመረጣል። ከዚህ ሁሉ ጀርባ የነበረው ሳንጃን ሃንጄን ለራሱ ጥቅም ሲል ዶንጁን አያቱ ለምን ከኑዛዜው እንዳገለሉ ተረዳ። ያንግ ቾል ከሞት በኋላ ዶንጁን ድርጅቱ እንደሚወርስና የቤተሰብ ስም እንደማይቀጥል መፍራት እንደሆነ ተረዳ። የሱያን ኮርፖሬሽን ለመቆጣጠር በመወሰኑ ምክንያት ዶንጁን ብዙ ሼሮች መግዛቱን ቀጠለ። ዶንኪ በማግኘት በተሻለ ዋጋ ሼሩን ሊገዛው ጠየቀው። ገበያው እየወደቀ ስለነበር ዶንኪ ሼሩን ሸጠለት። ጂያንኪም እንዲህ ካለበት ሁኔታ በመነሳት ሼሩን ለመሸጥ ተስማማ። ሁሉም ሰው ዶንጁን ይህን ለምን እንደሚያደርግ ግራ በመጋባት ላይ ነበር። የያንግ ቾል ሞት እንደኛ ዓመት ሲከበር ብዙ ሼሮች መግዛቱን የሚገልጽ መግለጫ ዶንጁን ያደርጋል። በዚህ ምክንያት ዶንጁን ከፍተኛ ሼር ይዞ ነበር። ስማቸውን ለማጽዳትና የበለጠ ድርጅቱን ለመቆጣጠር ዶንጁን እና ሚስተር ኦ በአስቸጋሪ እቅድ ድጋሚ ተከሰቱ። ዶንጁን የድርጅቱን ንብረት በማጭበርበር ራሱን ከሶ እንዲታሰር አደረገ። ሀሳቡን ያቀዱት የዶንኪ እና የጂዮንኪን ህግ ወጣ እንቅስቃሴዎችን ለማጋለጥ ነበር። በተደረገው ምርመራ ዶንጁን በሀገር አቀፍ ደረጃ ጀግና ተደርጎ ይወሰዳል። ቀጣዩ ፕሬዝዳንት ለመሆን ጫፍ ደርሶ እያለ በመኪና ተገጭቶ በቅጽበት ይሞታል። በመሞቱ ፈንታ ወደ ኋላ ተመልሶ ራሱን ሂጆንግ ውስጥ ያገኘዋል። ሂጆንግ ሱንያንግ በተባለ ኮርፖሬሽን ውስጥ የሚሰራ ወጣት ሲሆን ሂጆንግ በዚህ ካምፓኒ ውስጥ በጣም ብዙ ኃላፊነቶችን የሚወጣ ጠንካራ ሰራተኛ ነው። ሆኖም ግን በሱንያንግ ኮርፖሬሽን ቤተሰቦቹ መካከል ግን በጣም የተናቀና እንደ አንድ ተቀጣሪ ሰራተኛ ሳይሆን እንደ ባሪያ የሚታይ ወጣት ነበር። በዚህ ምክንያት በቱርክ ባንክ የተቀመጠውን ገንዘብ አጣርቶ ሲመለስ የጠበቀው የግድያ ሙከራ ነበር።
ሆኖም ግን ከሙከራው ተርፎ ሆስፒታል ውስጥ ራሱን ያገኘዋል። ሂጆንግ በዶንጁን ማንነት ውስጥ ራሱን እንዳገኘው ሁሉም ድጋሚ ወደ ሂጆንግ በፊት ማንነቱ ውስጥ ራሱን መልሶ ያገኘዋል። ከሆስፒታል ሲነቃ በተፈጠሩት ነገሮች ሁሉ ግራ እየተጋባ ነበር። ሚንያንግ የተባለችው አቃቢ ሲዋን ኮርፖሬሽን እየፈጸመ ላለው ወንጀል እንዲያግዛት ሂጆንግን ትጠይቀዋለች። ሲጆንግ ወደ ኮሪያ መመለሱ ስለተሰማ ድርጅቱን አድራሻውን ለማግኘት ያሳድደው ነበር። ሂጆንግ የተረዳው ዶንጁን በመኪና አደጋ ከሞተ 20 ዓመት አልፎት ነበር። ዶንጁን ላይ ለተከሰተው ነገር ለመቀበል ሲል ሚስተር ኦን ፈልጎ ያገኘዋል። ዶንጁን ከሞተ በኋላ ሚስተር ኦ ድርጅቱን ለቆ እንደወጣ ይረዳል። ከሚስተር ኦ ጋር በጥምረት በመስራት በሲዋን ኮርፖሬሽን ላይ ህጋዊ እርምጃ ለመውሰድ ነበር የፈለገው። ሚስተር ኦ እና አቃቢ ሚንያንግ ከኢጆንግ ጋር ከአጠገቡ መሆናቸውን ከግዙፉ የሲያን ቤተሰብ ጋር ጠንካራ የሆነ ህጋዊ ጦርነት ያደርጋል። በመጀመሪያ ሳንጆን በጉዳዩ እንደሌለበትና ኬዙን በቀላሉ እንደሚያሸንፍ ታስቦ ነበር። ቢሆንም ሂጆንግ የራሱ እቅድ ነበረው። በመሆኑ እውነታው የወጣ ሲሆን የሳንጆን የሲዋን ኮርፖሬሽን ፕሬዝዳንት የመሆን ህልም ሜዳ ላይ ይቀራል። ሂጃን ከሚስተር ኦ ጋር ዳግም ጥምረት በመፍጠር ግዙፍና ስኬታማ ድርጅትን መገንባት ይችላል። የፊልሙ ጭብጥ የሚሆነው የሆነ ሰው ቢከዳችሁ በሌላ ሰው አካል ውስጥ ድጋሚ ልትመጡ እንደምትችሉ ተስፋ ማድረግ እንደምትችሉ ነው።